ውድና የተከበራችሁ የሙሰላም ቻናል ቤተሰቦች እንዴት ናችሁ? እኔ ያለሁ ሰላም ነኝ፣ እግዚአብሔር ይመስገን። ስራ፣ ጤና፣ ምቾት ሁሉ ሰላም በእኔ ያለሁ ሰላም ነኝ፣ እግዚአብሔር ይመስገን። እስኪ ላስጎብኛችሁ ዛሬ። ዛሬ ደግሞ ደስ ይላል ብቻ። በእንደዚህ ነበር ምሽታችን ማለት ነው። እኛ ደግሞ ሰዎቹ ሳይመጡ ተፍ ተፍ ከመጡም በኋላ ታለቀ በኋላም ደግሞ ያው አካትቼላችኋለሁ ታወታላችሁ ማለት ነው። እና ይህንን ይመስላል እንግዲህ ምሽታችን ማለት ነው። አንደኛው ልጃችን ሊያገባ ቀለበት ሲያረግ ትላላችሁ እና እንደዚህ ነው። እነሱም ቸገራቸው ቤት አይሰራ እንዳበሻ ድካም የለበት። ሄድ ብላችሁ ገዛ ገዛ አርጋችሁ መጣ በቃ እንደዛ ነው። ተጠርተውም የሚመጡት ይዘው መጣ ተውጪ ታድለውት እኮ ነው። ግን የኛ ሰው ቢሆን በዚህ ወጥቶ በዚህ ወርዶ ተጠንስሶ ተጠምቆ ሲል ድካሙ ሙትት ይላሉ ማለት ነው። እና እነሱ እንደኛ ድካም የለባቸው። ይኸው እንደዚህ ይህን የመሰለ በእኛ አዳራሽ በእነሱ ደግሞ እስተረሃ። በእኛ አዳራሽና ምንድን ነው የሚባለው? መናፈሻ ነው የሚባለው። በእነሱ ደግሞ እንደዚህ እንዴት አባቱ እንደሚያምር ቤቱ ግን በስመአብ ልነግራችሁ አልችልም። በጣም ነው የሚያምረው። አያችሁ ሲዲው። ይሄ ጋር ደግሞ ጥቁር ቡና ለፈለገ ጥቁር ቡና መስሪያን ይሄ ብርቱካን ከለሩ ማለት ነው። እዚህ ጋር ውጭው እንዴት እንደሚያምር አያምርም? እዚያ ደግሞ መዋኛ ገንዳ ነው። ወይኔ መዋኛ ገንዳው ግን በጣም ነው የሚያምረው። ልጅ ላለበት ቦታ ላይ በስማም ከባድ ነው። አሁን ይሄ ታጥሮ ነው እንግዲህ እንደዚህ በር አለው። በሩን እየከፈቱ ነው የሚገቡት። እንዴት እንደሚያምር በጣም ነው የሚያምረው። በዚህ እንግዲህ የሀገራችን እንሰት እዚህ ጋር ደግሞ አጁባን ያለ አይደለ? ጥቁሩ ይሄ ማለት ነው። እየቀጠፉ እንደዚህ አይነት በጣም ነው የምወደው። የምታውቁት ታውቁታላችሁ። ሽታው ምርጥ ነው። ይሄን ይመስላል ግቢው ማለት ነው። እዚህም ጋር አለ ሙዝ ተፈለጋችሁ ሙዝም አለ። ይሄ ሙዝ ነው። ይሄ ደግሞ ሴት አኩሪ ይባላል በእኛ በየሌላው ሀገር ግን አላውቅም። ይሄ ጋር ደግሞ እሳት መሞቂያቸው ነው። ምንድነው ስሙ? እንደ ድንኳን የሚጥሉት ኬማ ይሉታል። በጣም ያምራል። እንግዲህ ተመለስን ደግሞ እዚህ ጋር ያው እንደዚህ አድርገን ይዘን መጣን ማለት ነው። ቤቱ ያበደ ነው ያበደ። ይሄ ደግሞ ውጪ የሚፈልግ ሰው ቁጭ ማለች። ይሄ በርና በር ላይ ያለው አበባ ነው። እንደዚህ እያደረግን አመሸን ማለት ነው። የኛ ምሽት እንደዚህ ነበር። አያችሁ በቃ እንዳለ ተመሳሳይ ነው። ጠገም ማለት ነው። በጣም ነው ደስ የሚለው ያምራል። በጣም ነው ደስ የሚለው ያምራል። ይሄን ይመስላል። ይሄ እንግዲህ በዚግዛግ ሆኖ መሃል ላይ ክብ ክብ እያደረጉ ይሄንን አርቲፊሻሉን ፈርሻ አድርገውበት ነው ማለት ነው። ግን በነገራችን ላይ ሳር አይመስልም። ላላወቀው ሰው ሳር ነው የሚመስለው። እዚህ ጋር እንግዲህ እንደዚህ ያው ያምራል። ግን በነገራችን ላይ በጣም እየተጣደፍን ነበረ ሊመጡ ተብሎ ማለት ነው። እዚህ ጋር ደግሞ አንደኛዋ ገዝታት የመጣይ የእጅም የጣትም የአንገትም የጆሮም አላት ይቺ ማለት ነው። ግን ያምራል። እንደዚህ እና ሳምቡሳ ምናምን እነ እነ ቸኮላታ ምናምን የሌለ የለም። እነሱማ ተመጡ በላይ
መቅረጽ አይቻልም እንጂ መቅረጽ ቢቻል በስማ ይሄ ያው ይዘን የገባነው ነው። በእንደዚህ ቤቱን አስተካክለናል። እንዴት እንደሚያምር ምንዲል ታምር ምናምን እያደረግን እንደዚህ ነው ያዘጋጀነው። እንደዚህ ማለት ነው። እንዴት አባቱ እንደሚያምር ይሄ ሁሉ እኔ የሚገርመኝ የሚያጸደው ሰው ወይም የምታጸደው ሰው ይሄ ሁሉ መፍረንትኑ መጋረጃው ምናምን በቃ ወንበሩ አሁን ይሄ የሀገራችንን እንትን አይመስልም? ሳር ይሄ ሴት አኩሪ ነው ውሃ አይነካሽ የሚባል ቅጠል አለ እንደዚህ አይነት ማለት ነው። እሱን አይመስልም? ግን እሱ አይደለም አርቲፊሻል ነው እዚህ ሀገር ላይ ይቅርታ። ያምራል ትላላችሁ። በጣም ነው የሚያምረው። እንደዚህ አይነት ቦታ ላይ በስመአብ አይን እዚህ ጋር ደግሞ እየተመለሰው እየሄድኩ ያለሁት የሴትዬ የመጀመሪያ ልጅ ሄዳ ነው። ሴት አኩሪው ሀገሬን የመሰለኝ ይሄንን ስላየሁት ማለት ነው። እዚህ ጋር ግን እንደዚህ ስቀጥፍ አረ ምን ይሰራልሻል ይላሉ። እኔ ያው ስለማውቀው እንኪያሽችው ሽታው በጣም ነው የሚጣፍጠው እላታለሁኝ። እንደው ወይጅልኝ አለኝ እንደው በሽታ ነው አለ ይሄ ሽታ እናንተ ታውቁታላችሁ እያልኩኝ ቀጠፍኩኝ እኔ ለራሴ ማለት ነው። እሳት እያነደድን እሽትበያ ነው እና ወዶችዬ ይሄንን ይመስላል። እንደዚህ ያማረ ነው። በጣም ነው የሚያምረው። ይሄን የመሰለ ነው። አያችሁ እንደዚህ ስንል አምሽተን ቀለበታችንን አድርገን ለምራታችን ወደ ቤታችን መጣን። ቀለበት ትላላችሁ። እዚህ ሀገር ያው እናት ናት ቀለበት የምታደርገው፣ ወንዱ አይቀርብም። ያየሁት ነገር እና ይሄንን ነው። ሌላ እንትን የለውም። ወንዱ አይጠጋም። በቃ ለሴቷ እናት ናት ቀለበት የምታደርገው። አዲስ ነገር ይሄንን አይቻለሁኝ እኔ ማለት ነው። እናንተስ ምን አያችሁ? እኔ ከሳውዲ የተማርኩት ይሄንን ነው። እዚህ ጋር አሁን ደግሞ ጨርሰን ይሄ ማለት ነው ከሄደ በኋላ ሴቱ ምኑ ሙልጭ ብሎ ተወጣ በኋላ እንደዚህ የነበረው ሁሉ ያያችሁት የሰዎቹ ቀርቶ የኛ አሁን ላይ የለም አልቋል ማለት ነው። ተነስቷል እንዳለ እና ይሄው እንደዚህ አድርገን ለልጃችን ቀለበት አስረን ለመጣን እላችኋለሁ። አዎ ሰርግ ጠርቻችኋለሁ። ደግሞ ሰርጉ በአንደኛው ወር ነው። ጠርቻችኋለሁ እንድትመጡ። ባይሆን ይዛችሁ የምትመጡት ቀላል ነው። አንዳንድ ሳህን ቸኮላታ ይበቃችኋል። እሺ እና ይሄንን ይመስላል ውዶችዬ። ያለ እንግዲህ መሰነባበቻችን ነው። ሽር እያልን እዚህ ጋር ልንሄድ ማለት ነው። እቃ እያወጣጣን ምናምን ኮተታችንን የሌለ የለም ተቤት ነው እና እቃ የሄደው በቃ ይሄ እንትን ማለት ነው። መዋኛ ገንዳው ኤሌክትሪክ ነው ውስጡን እንዳለ
ልጅ ገብቶ አሁን እዚህ ጋር ኮንታት ቢያደርግ አስባችሁታል? እንኳን ልጅ አዋቂ መውጣት አይችልም፣ ይሞታል ማለት ነው። እና አሁን እንደዚህ እየሄድኩ ነው። ለመሰናበቻ ብዬ ነው እዚህ ጋር እየቀረጽኩት ያለሁትኝ እና በጣም ያምራል። በቃ ይሄንን ይመስል ነበር። በዚህ መልኩ ቆይተን ወደ ቤታችን ተመለስን ማለት ነው። አሁን ይሄ ከሌሊቱ 10 ሰዓት ነው፣ በዚህን ሰዓት ማለት ነው። እኛ ጋር ቢሆን ድቅድቅ ጨለማ ወይም ያኔ እየነጋ ነው፣ ብቻ ብዙም አይጨልምም። እዚህ ግን ያው ፀሐይ ነው የሚመስለው። ለምን? ሁሉ ነገር በመብራት ስለሆነ ማለት ነው። እና ውዶችዬ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ።